ሰላም ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ። ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁ ይድረስልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ሰሞነኛው ወቅታዊ ሁኔታ እንደምታዩት ብሩክና ሃይሚ ጸብ መሃል ችግር ውስጥ ናቸውና አሁን ብሩኬ ነገሩን ሞር ፊክስ ለማድረግ ለማስተካከል በጣም እየጣረ ያለበት ሁኔታ ውስጥ ነው ማለት ነው። እና ብሩኬ ለሚያደርገው ነገር ጠቅላላ እኔ ደስተኛ ነኝ። ምክንያቱም ሃይሚ በጣም ካጠፋው በላይ አክት እያደረገች ነው። እሱንም ነገር ልክ ነው ለማለት ነው። ሁላችሁም እስከመጨረሻው ማየታችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ደግሞ እዚህ ቤት ትልቅ እንግዳ አለኝ። እንግዲህ ብዙዎቻችሁ ማን ነው ምንድነው ልትሉ ትችላላችሁ፣ ግን ተምኔል ላይ ልታዩ ስለምትችሉ ካሁኑ ነግራችኋለሁ። አላጓጓችሁም። የሃይሚ አብሮ አደግ ወንድም በሉት፣ በቃ ያክስቷ ልጅ ነው ግን ወንድም በሉት እና የጋሽዬ የእህት ልጅ ነው። እሱም ሞር ከአብርሽና ከኤፊ በላይ ከሷ ጋር ሞር ይቀራረባል። ሞር አድጓል። ይጣሉ የተጫወቱ ምን እያሉ እንዳደጉ እንግዲህ በሰው ሰምቼ ራሱንም ለመጠየቅ ሞክሬያለሁ ማለት ነው። እና ላገኘው ወስኜ ደውዬለታለሁ። ዛሬ ይመጣል። ቤተሰብ ሁላችሁም ትተዋወቁታላችሁ። ምናልባት ሃይሚ ቪዲዮ ላይ ኦር ኤፊ ኦር ኖርማን አብርሽ ላይ ምናምን ላታዩት ትችላላችሁ፣ ግን ደግሞ ከዚህ በኋላ እናስተዋውቀዋለን። የምንም ፍርሃት የለም። ምክንያቱም ልጁ ካሜራ አዲስ ነው ምናምን ብሎ በጣም በመከራ ነው ቤተሰብ የደወልኩለት እና ና ያልኩት። ይገኝ አይገኝ እርግጠኛ አይደለሁም። ይምጣ ግን እንጠብቀዋለን። የት እንዳለን ነግረነዋል። እኔና ካሜራማን ደውለንለታል። ይመጣል ማለት ነው። ግን እስከዛ ድረስ እሱ እስኪመጣ ድረስ አንዳንድ ነገር ማለት ስላለብኝ ነው። ሞር ብሩኬና ሃይሚ እየሄዱበት ያሉት መንገድ ምናምን ልክ ነው አይደል የሚለው ከሷ አንደበት እንሰማለን። ሞር ሃይሚ ምን እንደሚያስደስታት አብሮ አደጓ እንደመሆኑ መጠን የሚያስከፋትን ደስ የሚላትን በቃ ሁሉ ነገሯን ስለሚያውቅ ሞር በቃ እኔ አብርሃምና ኤፊ ከሚያውቋት በላይ ነው የሚያውቃት ስለተባልኩ ነው እሱ ጋር ለማግኘት የሞከርኩት ማለት ነውና ሞር አብሮ አደጓ ነው። ብዙ ሰው የሚያውቀው ወንድሟ እንደሆነ ነበር፣ ግን ያክስቷ ልጅ ነው እንዳጋጣሚ ሆኖ የምትወደውና የምትጠላውን ነገር እሱ ያውቃል። ለዛ ነው እሱ ነው የፈለኩት። ብሩኬ ሞር እያደረገ ያለውን ነገር እየፈጠረ ያለውን ነገር ይቅርታ መጠየቅ አለመጠየቁን ቤት ዘግቶ ማስቀመጡ ምናምን ሃይሚ ትውደደው አትውደደው ከሷ እንደበት እንሰማለን። ሃይሚ የምትወደውን በዛው ሞር በጣም በቃ ስለሷ እንድናቅ ያደርገናል፣ ይረዳናል። ጨረቃ ፋሚሊዎች ይመጣል፣ እርግጠኛ ነኝ ይመጣል፣ ጠብቁት። ስለዚህ የምጠላውንም ነገር በዛው ልክ ስለሚያውቅ ይነግረናል። ብሩኬ ማድረግ ያለበትን ለወደፊት የሚፈጠሩትን ነገሮች ምናምን ገምቱ ሳይሆን ስለሚያውቅ ይነግረናል ማለት ነው። እስከዛ ድረስ ግን አንዳንድ ነገር ማለት ስላለብኝ ነው። ሁላችሁም እስከመጨረሻው መከታተላችሁን እንዳትረሱ። ምክንያቱም በጣም ትልቅ እንግዳ ነው ቤተሰብ። ምክንያቱም ሃይሚን የሚያውቅ ከማናችንም በላይ የሚያውቅ ሰው ስለሆነ ደስ ይላል። የምሬ ነው ቤተሰብ። እሱን እናንተ የምትዋወቃችሁ እኔ የምትዋወቂ በጣም ደስ የሚል ነገር ነው። ካሜራ ሊደብረው ይችላል ቤተሰብ፣ እናስለምደዋለን። ከዚህ በኋላም ቤተሰብ ይሆናል ብዬ አስባለሁ። ብሩኬ ይቅርታ መጠየቅ ነበረበት። ከዚህ በፊትም ተናግረናል። እያጠፋ ነበረ፣ ግን ጥፋቱን አስተካክሏል፣ ወደ መስመር መጥቷል። አሁን ደግሞ የሃይሚም ተራ ነው። ግን ብሩኬ መጀመሪያ ቀለበት ከማሰቡ በፊት ሃይሚን ይቅርታ መጠየቅ ነበረበት። ሊክሳት ይገባ ነበር። የሆነ ልቧን የሚያራራለት ነገር መፈለግ ነበረበት ብዬ አስባለሁ። ልቧን እንዲራራለት ይቅርታ እንድታረግለትና ምንም አይነት ሀሳብ ከሱ መራቅ ሆነ መለየት ቀርቶ ምንም ከሷ ለሰከንድ መለየት ማትፈልጋቸውን እንትን ማድረግ ይችል ነበር። ይቅርታ መጠየቅ ይችል ነበር። በደንብ ሊያረጋጋት ይገባ ነበር በደንብ። ምክንያቱም አንዳንድ ልቦች ይቅርታ ይሻሉ። አንዳንድ ጥፋቶች ደግሞ ይቅርታ ግዴታ ነው፣ ያስፈልጋል። ምክንያቱም እንደዚህ አይነት ነገር እስከመቼ እየሆነ ስለማይሆን ማለት እና ይቅርታ መጠያየቅ ያለ ነው ቤተሰብ። ይቅርታ መጠያየቅ ግድ ነው እና ምን ልላችሁ ፈልጌ ነው፣ ብሩክ ይቅርታ መጠየቅ አለበት። ሃይሚ ደግሞ ከጥፋቱ በላይ ኦቨር አክት እያደረግሽ ነው፣ በጣም አክት እያደረግሽ ነው። ሃይሚ ልትረጋጊ ይገባል። እንደዚህ እስከመቼ የሚሆን ነገር ስላልሆነ ነው። መረጋጋት አለብሽ፣ ነገሮችን ማገናዘብ አለብሽ። አጥፍቷል፣ ግን ደግሞ ጥፋቱ የሆነ ካንቺ ጋር ሰላሙን ለማስከበር አንቺን ለማስከበር የልጅ አባት እንዳልሆነ ሊያሳየሽ እየሞከረ እየጣረ የነበረበት ሲቹዌሽን ስለሆነ አንቺም ልትረጋጊ ይገባል። በቃ ምንም አይነት እንትኖች አያስፈልጉም። ምንም አይነት ወከባዎች፣ ምንም አይነት ግርግሮች አያስፈልጉም። በቃ ይቅርታ ማድረግ አለብሽ። ቤት ዘግቶ ማስቀመጡ ማገቱ ምናምን ለኔ ኖርማል ነው ቤተሰብ፣ ኖርማል። ምንም ያናክል ቱማች የሆነ ነገር አላረግም። ያናክል የሚያስከፋ ያናክል ከሱ መራቅ እንድትፈልግ የሚያደርግ ሞር ግን ቢሆን ኖሮ ልጆቹ ቢሆን ኖሮ ይገባል። እውነት ነው ይገባ ነበር። ግን ደግሞ እንደዛ አላረገም። መች አረገ?
መቻረገ እንዲ አልሆነም። ስለዚህ አንቺም ልትረጋጊና ልትረጁ ይገባል። ቤት ዘግቶ ያስቀመጠሽ ለራስሽ ጥቅም፣ ነገ የሚጸጽትሽን ነገር ነገ በቃ ምን ሆኜ ነው የምትይበትን ነገር እንዳታረጊ ይፈልጎ ነው። እንዳታረጊ ነው፣ ሌላ ነገር አይደለም። አንዳንዴ ነገሮችን ባልሆነ መንገድ ስንላቸውና ስንወስዳቸውና ስንተረጉማቸው መልሶ ራሳችንን ጥፋተኛ ያደርገናል። ሃይሚ ከዚህ ሲቹዌሽን ስትወጪ ስትረጋጊ ራስሽ የምትወቅሽበት ሲቹዌሽን ይመጣል። ራስሽ የምትወቅሽበት የምትወቃቀሽበት ከራስሽ ጋር የምትጣይበት ጊዜዎች ይመጣሉ። ስለዚህ ያ ነገር እንዳይመጣ ያ ጊዜ እንዳይከሰት ቤተሰብ ማድረግ የሌለብሽን ነገሮች አታርጊ። መሆን ያሉባቸው ነገሮች እያሉ አንቺ የሌለባቸውን ነገሮች እያደረግሽ ነው። ከብሩኬ ጋር ከዚህ በኋላ ሙር እንደውም አብሮነታችሁን አንድነታችሁን ልትጠናከሩ ሲገባ አንቺ የሆነ መለያየታችሁና መራራቃችሁን እየመረጥሽ ነው ብዬ አስባለሁ። ያ ነገር ደግሞ ስህተት ነው፣ ያልሆነ መንገድ ነው። በቃ ያልሆነ መንገድ ነው። ቤተሰብ ትክክለኛውን ነገር ማድረግ ያለብሽን ነገር አሁን ነው ማድረግ ያለብሽ። መወቃቀስ ካለብሽ አሁን ነው መወቃቀስ ያለብሽ። መውቀስ ካለብሽ መደብደብ ካለብሽ ኤቭሪቲንግ መሆን ያለበትን ነገሮች አሁን ነው ማድረግ የሚቻለው። ወደፊት የማይሆኑ ነገሮች ወደፊት እንትን የሚጸጽቱን ነገሮች ባናደርግ መልካም ነው። እኔ ስለ ሃይሚ ባህሪ ስለ ሃይሚ እንደዚህ መሆን ብዙ ጊዜ ስላየ ነው ቤተሰብ። ትንሽ ጸብ ይፈጠራል። በጣም ቱማች ነው አክት የምታደርገው። ቱማች አክት ታደርጋለች። የመለያየት ሀሳብ ይመጣሉ እሱ አይምሮ ላይ ምናምን ከምን እንደመነጨ አላውቅም። እኔ እውነት ለመናገር ከምን እንደመነጨ ከየት እንደመጣ እና እንዴት እንደሆነ አላውቅም። ግን ብዙ ጊዜ እልኋ እንደዛ አይነት ነገር ውስጥ ያስገባታል። ከዛ አለ ደግሞ ስንወጣ ቤተሰብ ሁላችንም እንጸጸታለን። የገፋነው ነገር ይጸጽተናል። ዛሬ የገፋነው ነገር ያልሆነ ነገር ውስጥ ገብተን ወርቅ የሆነ ነገር እናጣለን። ቤተሰብ ወርቅ የሆነ ነገር እናጣለን። ብሩኬ ወርቅ የሆነ ልጅ ነው። ወርቅ የሆነ ልብ ነው ያለው። እሷም እንደዛ ነች ቤተሰብ። እውነት ለመናገር በጣም ጀግና በጣም ትሁት እና አሳቢ ነች። ግን ደግሞ እንደዚህ አይነት ይሁን አላ ወቅታዊ ችግሮች ሲፈጠሩ የምትወስናቸው ውሳኔዎች ልክ አይደሉም ብዬ አስባለሁ። ስቲል ነው ሙድ ውስጥ አልተመለሰችም። ቤት እንኳን ዘግቶባት አስቀንጧት ሁለተኛ ቀን ካገታት ግን ስቲል አልተረጋጋችም። ከራሷ ጋር አልሆነችም። ብዙ ሀሳቦች እየመጡላት ነው። እኔ ቢለቃት ጠፍታ የምትመጣ ይመስለኛል ሁላ። ስለዚህ አሁንም መደረግ ያለበት ብዬ የማስበው ሀዘን ልብስሽን ያመጣልሻል፣ አርፈሽ መቀመጥ ነው። ምንም አይደለም። እኔ ምናልባት እንደዚህ አይነት ሲቹዌሽን ላይ ስትሆን እንደዚህ አይነት መከራው ስትሆን ምን አይነት ውሳኔ ልትወስን እንደምትችል ከራሱ ካክስቷ ልጅ ብንሰማ ይሻላል ብዬ ነው ያክስቷን ልጅ የጠራሁት። ቤተሰብ እንደዚህ አይነት ሲቹዌሽን ውስጥ ስትሆን በጣም እልህኛ ነች። በጣም እልህ አስጨራሽ ነገር ነው የምታደርገው። በጣም ትናደዳለች። የምትወስናቸው ውሳኔዎች ሁሉ ልክ አይደሉም። በቃ የመጣላትና የመለያየት አይነት ውሳኔዎች ናቸው የምትወስናቸው። ያ ነገር ደግሞ ዋጋ ሊያስከፍል ይችላል። አንድ ቀን የበረታ ቀን ነው ወር ደግሞ ብሩክ የደከመኝ ያለ ቀን ዋጋ ሊያስከፍል ይችላል። ይሄ ነገር ሊደክም ይችላል። የሰው ልጅ ነው መለማመጥ ወር ደግሞ እሷን የሆነ ወደ ራሱ የመሳበንትን ሊሰለቸው ሊደክም ይችላል። ያኔ ስህተት ይፈጠራል። ያኔ ችግር ይፈጠራል። ቤተሰብ በእርግጠኝነት እናገራለሁ። ያኔ ችግር ይፈጠራል። ያ ችግር ውስጥ ከመግባታችሁ በፊት ግን ማስተካከል ያለባችሁን ነገር ማስተካከል፣ መሆን ያለባችሁን ነገር ማድረግ፣ ዛሬ ተረጋግቶ መወያየት ካለባችሁ ዛሬ ተወያይቶ መፍታት ነው እንጂ ሌላ ትካራ፣ ሌላ ችግር፣ ሌላ መከራ፣ አዲስ ችግር፣ አዲስ መከራ ውስጥ መግባት የለባችሁም ብዬ አስባለሁ። እና በተረፈ ያክስቷ ልጅ እንግዲህ ቤተሰብ እየታየ ነው፣ እየመጣ ነው እና ደስ ብሎኛል በመምጣቱ። ትንሽ ሊደብረው ይችላል፣ የካሜራ አዲስ ነው ምናምን እየነገረኝ ነበር። አይደለም ለአንተ ለአብርሽ፣ ለኤፊ፣ ለራሷ ለሃይሚ አልመጣም የሚል አልገባም የሚል አይነት ልጅ ነው። ግን ደግሞ አሁን እንግዲህ ደርሷል ቤተሰብ ናይ ብቻ አማን ነው አለ አላረፈችም በሰዓቱ ባይዘው ቤተሰብ። ይሄ ልጅ በሰዓቱ ሁሌ መገኘት የማይሰለቸው ሰው ነውና ስለተገኘህልኝ በመጀመሪያ ደረጃ ስለተገኘህልኝና እዚህ ጋር አክብረኝ ስለመጣ፣ ምክንያቱም በስልክ ያጫወተኝ ነገር ቤተሰብ ከባድ ነው። ለኤፊ፣ ለአብርሽ፣ ለራሷ ለሃይሚ እንግዲህ ከዚህ በፊት ቪዲዮ ላይ ለሆነ ሀሳብ ለማስገባት ፈልገው እኔ ከካሜራ ነፃ ነኝ አልገባም ያለ ልጅ ነውና ታውቃላችሁ፣ አብርሽ፣ ኤፊ፣ ሃይሚ ዙሪያ ያለ ሰው እንዳለ ለካሜራ አዲስ አይደለም፣ ሁሌ ታዩታላችሁና ቡቹ ብቻ ይመስለኛል እንግዲህ ለካሜራ አዲስ ቤተሰብና ስለመጣልኝ በመጀመሪያ ደረጃ አመሰግናለሁ። አያችሁ ቤተሰብ ከቤተሰብ ነው ምላሳቸው ከቤተሰብ ነው። እንግዲህ ሁሉም ተናጋሪ ነው። አብርሽም እንደምታውቁት ነው ዩቲዩብ ላይ ምናምን መጥቶ የሚቀዋውጥ ሰው ነው። ኤፊም እናውቃለን፣ እነዛም ሃይሚንም እናውቃለንና በመጀመሪያ ችግሮቻቸውን ታውቃለህ። ብቻ ብሩኬና ሃይሚ ያሉበት ችግር፣ ሃይሚ በጣም በቃ ያልሆነ ልህ ውስጥ ነች። ብሩኬ ያው ከዚህ በፊት
ልጅ ያንተ ነው ተብሎ እንግዲህ ባልሆነ መንገድ ልጅ ተሰጥቶት ነበር። ያም ደግሞ ሳይሳካ ቀርቷል። የሱ ልጅ ሳይሆን ቀርቷል። ሀይሚ በዛ ምክንያት እኔ ደስተኛ ትሆናለች ብዬ ነበር፣ ግን እሷ አኩርፋለችና እንግዲህ አፍኑ ቤት አስቀምጧታል። እና ልክ ነው ብለህ ታስባለህ? በመጀመሪያ ልጠይቅም ፈልገህ ይሄን ነው ቤተሰብ፣ በመጀመሪያ ሀይሚን ስለሚያውቃት ነው እንደዚህ የምጠይቅ። ቀጥተኛ ጥያቄ ያደረኩበት እንጂ ሀይሚን ስለሚያውቃት ነው ቤተሰብ፣ ቀጥተኛ ጥያቄ ጠየቁት። ልክ ነው አይደለም? ምክንያቱም ነገ ያናዳታል፣ ወደ ውስጥ ትገባለች አትገባም የሚለውን ከራሱ አንደበት መስማት ስለምፈልግ ነው። እና ብሩክ ያደረገው ነገር ልክ ነው ብለህ ታስባለህ? አፍኖ ማስቀመጡ። አዎ በደምብ ማለት ባህሪዋ እሷ በጣም ተናደጅ ነች። ስትናደድ የምትወስናቸው ውሳኔዎች በጣም ከባባድ ነው አትልም? እና ማገዙ አንተ ማለቱ ትክክል ነው ብዬ ነው የማስበው። ስትረጋጋ እሱ ትክክል ነው ብላ ማመኗ ያ ነገር በመጥሳቱ በመያዝ ትክክል ነው ብላ ስለምታመን ትክክል ነው እሱ ያደረገው ነገር። አያችሁ ቤተሰብ ግን ብሩኬ ምን አክል እንዳወቃት። ምክንያቱም እኔ ሃይሚን ነግሬያቸዋለሁ። መጀመሪያ ሃይሚን ጥግ ድረስ ላቃት አልችልም። የምትወደውን የምትጠላውን መደረግ ያለበትን ነገር ስለማላቅ ነው ልወስን ያልፈለኩት። እሱ ግን ስለሚያውቃት ነው መጥቼ የምጠይቀው። ግን ብሩኬ ደግሞ እንደ አብሮ አድጓ እሱም ያውቃታል ማለት ነው። ምክንያቱም እንድትረጋጋ ነው ቤት ዘግቶ ያስቀምጣትም እና ያክስቷን ልጅ እንደዛ ያንን አረጋግጧና ብሩኬ ልክ ነው እያለ ነው ቤተሰብ። በደንብ ከኔ ጋር ሁላ ሰላም የለንም አልኩህ እኮ በቀን 3-4 እየጣላን እሷ አጥፍታ ስትንጣላ እኔ ይቅርታ እየጠየቁ በቃ ይሄን አክል ነች እሷ ባህሪዋ። ግን እሷ መጥፎ ሆና ሰው እኔ የእሷ ባህሪ ነው። ትክክል ነው ብሩኬ ስትረጋጋ ኦሬዲ እንትን ትላለች። ደስተኛ ነው የሚያደርጋት ያንን ነገር። ሌላ መጥፎ ውሳኔዎች ሳትወስን ምን ሳትል ራሱ ያንን ነገር እንትን ይላታል። ብሩኬ ልክ ከሆነ አስቡት ቤተሰብ። ምክንያቱም ያክስቷ ልጅ ነው እንግዲህ ከአብርሽና ከኤፊ ካደገችው በላይ ከቡቹ ጋር ነው ያደገችው ቤተሰብ። እሷ እንኳን እያጠፋች እሱ ነበር ይቅርታ የሚጠይቃት። ይሄ ነገር ሲነግረን እንደሚያጣላን እያወቅኩ ነው። ብዙ ካሜራ ብዙ ልመና አድርጋልኝ አልገባም ብያት ከብዙ ጭቅጭቅ በኋላ ይሄ አንተንም እሻልኩ አንድ ራሷ የሚጠቅማት ነገር ስለሆነ ነው እንጂ ያጣላኛል ከሷ ጋር ይሄ ነገር ካሜራ ውስጥ ለሽ ብዬ አልገባም ነበር። እና ቤተሰብ እኔ የምፈልገው ነገር ቢኖር ቤተሰብ ሃይሚ እንዳትቀየመው አድርጉልኝ ጨረቃ ፋሚሊዎች በቻላችሁ ታቀብ። ምክንያቱም ካሜራ ከዚህ በፊት እንግዲህ አዘጋጅታ ጠብቀው ልታስገባው ፈልጋ ብዙ ሙከራ እምቢ ብሏት ነበር። እስቲ ላብርሽ እንኳን በጣም ጠይቆኛል። ይሁን አይናፋር ነው ያተለው አብርሽ ለሰጡ አይናፋር ሲያደርግ ያለው ነገር አስበው። ካሜራ ካለመዳችሁ ቤተሰብ ታውቁታላችሁ ስሜቱ። ያው ካሜራ አይደለም ለቪዲዮ ለፎቶ እንኳን በጣም የሚከብድ ነገር ነው ካለመዳችሁ። አብርሽና ሃይሚ አፉ እንደምትሉት እርግጠኛ ነኝ። ምክንያቱም ለሃይሚ የተሻለ ነገር ያልሆነ ውሳኔ ወስና ያልሆነ ችግር ውስጥ ገብታ ከምትጸጸትና ራሷ ከምትጎዳ ብሎ ነው እዚህ ጋር ቀርቦ ሊነግረን የሞከረውና አብሮ አደግነታችሁ ምናምን ያው ባህሪዋን ስለምታውቅ ነው እኔ አንተንም ላስቸግር የፈለኩ። እንደሱም አይነት ሰው እንደማታገኝ ስለማውቅ ነው ካሜራ ላይ ደፍሬ እስከመውጣት የደረስኩት። ምክንያቱም ከሱ ጋር ከተለያየች እኔ እሱ አይነት ሰው ታገኛለችም ብዬ አላስብም። እስቲ ላይ ነገ ከምትጸጸትበት እኔ ካሜራ ሼሙ ይቅር ምንም ይቅርብኝና ካሜራ ላይ መቀያየሙ ኖርማል ነው ለራሷ እስኮነና አንድ ቀን ይገባት በእኔም ተናዳ አንድ ቀን ይገባትና ድጋሚ እውነት ቤተሰብ እንደዚህ ነው ያት። እኔ ሃይሚ ፋሚሊዎች አጠቃላይ እኔ ልበቀና ጥሩ ልብ ያላቸው ናቸው ብዬ አስባለሁ። ምክንያቱም እሱም እያለ ያለው ብሩኬን የመሰለ ወርቅ ልጅ እንዳያመልጣት ነው። ያልሆነ ውሳኔ ተወስኖ ምናምን ጸብ ከሚፈጠር ኦር ደግሞ ብሩኬን የመሰለ ልጅ ከምታጣ የኔን ትቀየመኝ አያችሁ። እኔ አብሮ አደገው ነኝ። ይቅርታም ባልጠይቃትም በጠይቃትም ዞረን እንገናኛለን። እስቲ ሊሆነ ፕሮግራሞች ሲነጋ ያኔ በሰበብ አውራታለሁ ወይም ይቅርታ ጠይቃታለሁ። ችግር እሷ ደስተኛ ትሁን፣ ቢያንስ ህይወቷ የሰመረ ይሁን፣ የተስተካከለ ይሁን። ይሄ ነገር በዚህ በትንሽ ነገር ትልቅ ነገር አይምጣባት ነው። ስለዚህ ብሩኬ ማድረግ ያለብህ ትክክለኛ ውሳኔ ነው እያደረግህ ያለኸው እና ሃይሚ እንደማትቀየሚ ለራስሽ በዙሪያሽ ያለ ሰዎች ጥሩነትሽን አይተው ጥሩ ሰው ሰጥቶሻል። ያክስትሽን ልጅ ጥሩ ነው። ቤተሰቦቻችሁ ሁሉም ልበቀና ናችሁ፣ ከአብርሽም ከኤፊም ከሁላችሁም እና ያንን ነገር አይቶ ብሩኬን የመሰለ ልጅ አትሽ ተጎድተሽ ነገ ለሱ ነው ዳው ገባሽ። ነገ እሱም ሊያጽናናሽ መምጣቱ ከአብርሽና ከነ ኤፊ በላይ እንደነገርኳችሁ ነው። ቤተሰብ ከሱ ጋር ስትመጣ እዚህ የምትዞረው የሆነ ነገር የምታደርገው ፕሮግራም ብትጠራ የምትሄደው ከቡቹ ጋር ነውና መቀያየሙ ታዩ በቃ ቡቹንም እንዳትቀየሚብኝ ሃይሚ በግድ በቃ ማለት ለሷ የሚበጀው ብሩኬን የመሰለ ልጅ አታ ነገ ከምትጸጸትና ያው እልኋ እንደሆነ እንደዚህ ያረጋት ያለው ስለነገረኝም ነው። ቤተሰብ ማውራቴ ብቻ እኮ አይደለም ይቆጫታ የኔ ካሜራ ላይ መውጣት ራሱ በጣም ግራ ነው የሚገባት። አንተ ለምን ህይወትን እንትን አትልም? ለምን ስራዎችን አትሰራም? ላልቅለጽ ብላ እንኳን ስትለምነኝ አይሆንም ነው የምላት። እኔ በቃ አንቺ ካልፈልሽ አንቺ ከተስተካከለ ነገራቶች ይበቃኛል ነው
ማለት በዚህ ልክ እምቢ አልኳት ልጅ ለዚህ ስወጣ በእርግጥ ሊያስደብራት ይችላል፣ ግን አንድ ቀን ትረዳኛለች። ትረዳለች፣ በእርግጠኝነት ትረዳለች። አንተው ታስታርቀኛለህ። እኔ አስታርቃለሁ። ግን ደግሞ እኔ የምፈልገው አንድ ነገር ቃል እንድትገባልኝ እፈልጋለሁ። ሀይሚን ስትመጣ ወር ደግሞ አንተ የሆነ ፕሮግራም ኖሮብህ ወይ ናፍቃ ልታገኛት ስትሄድ ወይ ስትመጣ እሷ እንድታገናኝ እንፈልጋለሁ። ችግር የለም። ብዙ ማውራት ነገሮች አሉ። ቤተሰብ ያክስቷም ልጅ እንዳያችሁት ነው፣ ምርጥ ሰው ነው፣ እንደሷ ነው ልበቀና። ሁላቸውም በቤተሰብ ይመስለኛል። አንዳንዴ እኔ መታደል ነው እንግዲህ ቀናነት እና እንዲያስተዋውቀኝ ያው ቃል ገብቷል። ቤተሰብ አይታችኋል። ስጠይቃትም እምቢ አትልም። በእርግጥ ይኸውልህ ስትናደድ እንጂ እሷ ባህሪ እሺ ነው። የሆነ እንዲህ ኦቨር ማካበድ ምናምን የለባትም። ቃሌ ነው በቃል አገናኛለሁ። ደስ ብሎኛል። ቤተሰብ ቃል ተገብቶልኛል። ሀይሚን ላገኛት ነው እንግዲህ። ቡርኬ ማድረግ ያለብህን ካክስቷ ልጅ አንደበት ሰምተሃል። ያው ታውቀዋለህ አንተ አላስታወቀም ያክስቷ ልጅ እያልኩ እና ከአብሮ አደጓ ከወንድሟ ሰምተሃል። ያረከው ነገር ልክ ነው። ይቅርታ መጠየቅ ካለብህ መጠየቅ አለብህ። የፈጀው ይፍጅ በቃ እናንተ መለያየት የለባችሁም ብሎ እንግዲህ ቡቹ እዚህ ድረስ ተገኝቷል ማለት ነው። ካሜራ ደፈር ብሎ ሀይሚ ትቀየመኝ የመጣ ይቀየመኝ፣ በቃ አብርሽም ቢሆን ይቀየመኝ ቪዲዮ ላይ መጥቻለሁ ብሏል። እንግዲህ ቤተሰብ እኔም ደስ ብሎኛል። ቡርኬም እያደረገ ያለው ነገር እኔ አንዳንዴ ምክንያቱም እኔ ምን መሰለህ ብቻ ማስቡ በቃ ሲያፍናት ወር ደግሞ ቤት ዘግቶ ሲያስቀምጣት ኖርማል ለወደፊት ትዳር ላይ ቢገቡና በጣሉ ቁጥር ቤት ሊዘጋባት ነው ወይ የሚለው ነገር ያሳስበኛል። ግን ደግሞ እንድትረጋጋ ያቃታል ባህሪው። አሁን ያ ነገር እስከ ወንጀልም እኮ ሊያደርስ ይችላል። ግን ይሄ በሷ ባህሪ አሁን ይታረቃሉ። ለሴኮንድ አታስበውም። ሰው አገተኝ እንዲያረጋኝ ምናምን ያ ተረድቶኝ ነው በቃ ደስተኛ ነው የሚያደርጋት። ምክንያቱም ከመጥፎ ጥፋቶች መልሷታል። ያንን እስቲ ልትመጣ ትችላለች። ለቃ ሁሉን ነገር ቢለቃት አዎ በደንብ ቤተሰብ እንደሰማችሁት ነው። የሚል ትግረስ ነው። ግን ደግሞ ቤት ዘግቶ ሲያስቀምጣት የምታስበው የሚመስለኝ ትክክል እያደረገ ነው ቡርኬ ልረጋጋ አይነት ነገር ነውና እንግዲህ ሰምታችኋል። ካክስቷም ልጅ እንኳን ደህና መጣህ እያላችሁ ኮሜንት ስራ አሳውቁን። ቤተሰብ ለዛሬ ከዚህ በላይ ምንም አንላችሁም። ቡቹ ስለመጣ ከልብ አመሰግናለሁ። እናንተ ማመስግኑልን ጨረቃ ፋሚሊ። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በቀጣይ እስካገኛችሁ ድረስ ይመቻችሁ።